በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምኜ የሊቀ መላእክት የቅዱስ ገብርኤልን መልክአ ማንበብ ጀምራለሁ። እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤል ሰላምታ አጉልቼ አይደለም በችሎታዬ መጠን እናገር ዘንድ የማስተዋልን መጽሐፈ ልቦና ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ሚስጥርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። ሰላም ለተፈጥሮ ከገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብ በቀዳማይ የእሑድ ሰዓት ሌሊት ለተከናወነ ስነ ተፈጥሮ ሰላም እላለሁ። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ የኢየሱስና የእናቱ የማርያም መልክአ ስዕል የተሳለበት የበለዓም የራእይ ኮከብ የልደት ሐዋርያ አንተ ነህ። ሰላም ለዝክረ ስምከ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ በማለት ይመሰላል። ገብርኤል ሆይ የአንበሳ የገጽ ላህምና የንስር ስነ ገጽ ካላቸው ኪሩቤል ጋር የእግዚአብሔርን ዙፋን ተሸክመ በከበረ የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተ ነህ። ሰላም ለስርዓተ ርእስከ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላከዳቸው ራስና ስርዓተ ርእስህ እጅ እየነሳው ሰላም እላለሁ። ገብርኤል ሆይ የቃልህ ብርሃን ከጽፍ እስከ አጽናፍ የሚደርስ ነጸዳሉ በአራቱ ማዕዘነ ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ሰላም ለገጽከ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽታ የደስታ መልአክ ላለው ገጽታ ሰላም እላለሁ። ገብርኤል ሆይ በንጽሕና ልብስ ተክህኖ የተሰየምክ አንተ ነህ። በፍርድ ያይደለ በክርስቶስ ቸርነት እድን ዘንድ የነጉህንና የሰርኩን መሥዋዕት በምታሳርግበት ጊዜ የእኔን የኃጥኡን ኃጢአት አስተስርይ። ሰላም ለቅራንብትከ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቅራንብቶች ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም እላለሁ። ገብርኤል ሆይ አንተም እንጂ የሰላም ረፍት ትሰጠኝ ዘንድ ትጋ። ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ሰላም ለአእዛኒከ ገብርኤል ሆይ የአብ አካላዊ ቃል መሳከው ብርሃንን ለሚሆኑ ጆሮች ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮች ሰላም እላለሁ። ገብርኤል ሆይ ከጭንቀትና ከመከራ ለማውጣት የተላክ መልአክ ነህና ሰለስቱ ደቂቅን በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችን ጋርዴ ከመቃጠል እንዲያድናቸው እኔንም አገልጋይን በረድኤት ኃይል አድነኝ። ሰላም ለአናፊከ ገብርኤል ሆይ በጎ መዓዛ ላለው ሽቱ መመንጫ ለሚሆነው አፍንጮች ሰላም እላለሁ። የንጽሕና የቅድስና መገኛ ለሆኑ ክንፎች ሰላም እላለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ሰላም ለአፍከ ገብርኤል ሆይ ተጠራጣሪውን ዘካርያስን ለገሠጸው አፍህ ሰላም እላለሁ። ደስታና ፈገግታ ለሚያሳዩ ዕንቁ ባሕር ላላቸው ጥርሶች ሰላም እላለሁ። ገብርኤል ሆይ ባሕርይህ ከኢዮብ መንፈስ ባሕሪ የተመሳሰለ የዝምታ መልአክ ነህና አመፃ እንዳይናገር አፌ ጠባቂ ሁነው። ለከንፈር የትዕግስት መዝጊያ አብጅለት። ሰላም ለልሳንከ ገብርኤል ሆይ ማኅተመ ባሕሪው ቃልህ ለሚሆነው አንደበትህ ሰላም እላለሁ። የባቢሎንን የእሳት ውየት ወደ ቀዝቃዛነት የለወጠ ለእስትንፋስህም ጠልም ሰላም እላለሁ። ገብርኤል ሆይ ጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ቂርቆስን እናቱ ኢየሉጣን እንዲያዳንካቸው እኔንም የመከራ ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ሰላም ለጉርኤከ የሚያስደስት ጣዕም ዜማ መፍለቂያ ለሆነው ጉሮሮ ሰላም እላለሁ። ዳግመኛ በንጽሕና ሐብል ላጌጠ አንገትህ ሰላም እላለሁ። ገብርኤል ሆይ ከላይ ከሰማይ ተልከ ወደ ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካም ያለ ሕማም ከሥጋዋ ሥጋ ከነፍሷ ነፍስ ነፍስቶ በማኅፀኗ አደረ። የልዑል ኃይልም በሚያስደንቅ ግርማ ጠበቃት ጋረዳት። ሰላም ለመትከፍትከ ገብርኤል ሆይ የቅድስና ልብስ ተክህኖ ለተጎናጸፈ ትከሻ ሰላም እላለሁ። ረቂቅ የሚሆን የብርሃን ሞጣትን ለደረበ ዘባንህም ሰላም እላለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ኡራኤልንም አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ሰላም ለእንግዲአከ ገብርኤል ሆይ ስነ ባሕሪውን ለማይመረመር ደረትህ ሰላም እላለሁ። ጻድቃኖች የሚጠለሉበት ለክንድ ስፋትም ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ማንም ተፈጥሮ ማንም ሆነ ማንም አስቦ የሚደርስበት የለም።
ባሕርይህንም እንዴት እንደሆነ መርምሮ የሚያውቅ አይኖርም። ሰላም ለአእዳዊከ ገብርኤል ሆይ እግዚአብሔርን በመለኮታዊ ችሎታ አስተባብሮ አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾች ሰላም እላለሁ። ገብርኤል ሆይ የክርስትና የወላጅ እናት ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መጥቀህ አውጣኝ። ሰላም ለኩርናእከ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንዴና ዴኩርና ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆን ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተገዙ ወይንን ያጠጣቸው ዘንድ ሕግ ተሰርቷልና። ሰላም ለራእከ ገብርኤል ሆይ ብሩክ ጸጋ ለሚለግስ መዳፍ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶች ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጧት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ሰላም ለአጽፋረዴከ ገብርኤል ሆይ ብርሃናት ለተጎናጸፉ ለጣቶች ጽፍር ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖች ሰላም እላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪን ባሪያ በአምሳሌ የፈጠርከውን እንዴት ታጠፈዋለህ? አሳምረ ያነጽከውን ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልኝ። ሰላም ለከርስከ ገብርኤል ሆይ ምግቡ የምስጋና ጣዕሙ ህብስት ለሆነ ሆዲ ሰላም እላለሁ። የስድስቱ ሕዋሳት አካል መስዋዕት ለሆነው ጽሩይ ልቦና ሰላም እላለሁ። ገብርኤል ሆይ ስለዚህ አንተ የሕያዋን ሕያዋን ነህ፣ ግን ይሞታል፣ ወደ መሬትነቱ ይመለሳል። ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ሰላም ለህሊናከ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ህሊና ሰላም እላለሁ። የሥጋዊ ባሕሪ ክፍል አካል ግን በባሕሪ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑ በእኔ ላይ በነዛ ጊዜ ፈጥነ በክንፎች ጋርደኝ። ሰላም ለአማውቲከ ገብርኤል ሆይ ለሚጠሩት ፈጽሞ የሚራራ ርኅሩህ እሳታዊ ነበልባል አንጀት ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ የእግዚአብሔር ዘንድ መስዋዕት የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ሚካኤል ቢተካከል እንጂ እንዳንተ ማን አለ? ሰላም ለኅብረትከ ገብርኤል ሆይ ስነ ባሕሪው ረቂቅ ለሆነ ኅብረት ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብ ሰላም እላለሁ። ገብርኤል ሆይ እንደኔ ልብ የከፋ ፈድ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ የዕድሌን ዕጣ ፈንታ ንገረኝ። ሰላም ለእንቁያዚከ ገብርኤል ሆይ በሰላማዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶች እንቁያጾች ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመንህ ጥበብ በሰነፎች ልቦና አዳራሽ ሰራሽ። ለአዳራሽነቷም 7 ዓመት ያቆመችላት። ሰላም ለአእጋሪከ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል ለነቢዩ በዳንኤል ፊት በመገሰጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮች ሰላም እላለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑት የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚህ ነቢይ በሕልሙ ነገርከው። ሰላም ለሰኮናከ ገብርኤል ሆይ በዚህ ድብልቅልቅ ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙ ተረከዞችና ጫማዎች ሰላም እላለሁ። ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አንዘገዘከው። ቅዱሳን አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ሰላም ለአጻብዕከ ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም እላለሁ። በብርሃንነት በነጸብራቅነት ለሚተባበሩ ጥፍሮች ሰላም እላለሁ። ገብርኤል ሆይ የትሕትና የጽድቅ መምህር እንደመሆን መጠን በየዕለቱ በጎ ነገርን አስተምረኝ። በኃላፊ ንብረት የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወገን ሁሉ ሐሰተኛ ነውና። ሰላም ለቆምከ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆም ሰላም እላለሁ። ከፍጥረት ዓለም እስከ ዛሬዋ በሕያዋነት ላለው ስነ መልክ ሰላም እላለሁ። ገብርኤል ሆይ በየጊዜው የዘመኑ መድረስ አስረዳኝ። ልቦና የእስራኤልን ከፋሪስ ምርኮኝነት ነፃ እስኪወጣበት ድረስ ዳግመኛ ምድረ ርስት የሚገባው መቼ ነው እያልኩኝ አስባለሁና። አልቦም ሰብ ገብርኤል ሆይ ከሰው ወገን ከቶ ጧትና ማታ እንደኔ ሐዘን ትካዜ የሚበዛበት የለም። ከመላእክት ወገን እንዳንተ ያዘኑት የሚያረጋጋ የለም። ገብርኤል ሆይ ስለዚህ እኔ አውቄና አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረ የማረጋጋት ቃልህን አሰማኝ።
የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላከ ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላከ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃል ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከእሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያም ተፈሥሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያም እና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እልሃለሁ። በእግዚአብሔር ልጅ ተመስለ በእሳት ጉድጓድ በመገኘት ለአናንያ የእሳት ነበልባል እንደ ውርጭ ያቀዘቀዝከው ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህም ምሕረትን ፍርድን ታሰጠኛለህ በማለት እየተቀኘው ንጹሕ ዝማሬን እየዘመርኩ ሰላም እልህ ዘንድ አቤቱ ተገለጽልኝ። ከነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀህ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ገብርኤል ሆይ ሰላም እልሃለሁ። ቀሊል ክንፍ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል ማርያም የተላከ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትን በመተማመን ተስፋ እናደርጋለን። በመዓልትም በሌሊትም አንተን ጠብቀን እስከ ዘላለሙ ድረስ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን።